ለአንድ ሰከንድ ቆም ብላችሁ አስቡት። ጠዋት ስትነቁ፣ ስትተነፍሱ፣ ስትበሉ፣ ሌላው ቀርቶ ወደ መጸዳጃ ቤት ስትሄዱ እንኳን ከአልጋው ጋር በቀጥታ የተያያዘ ሌላ ሰው ቢኖር ምን ሊሰማዎት ይችላል? የራሱ የሆነ ሚስጥር የለም፣ የራሱ የሆነ ብቸኝነት የለም። ይህ ለብዙዎች ቅዠት ሊመስል ይችላል። ነገር ግን በዚች ምድር ላይ በአንድ አካል ሁለት ነፍስ፣ ሁለት ጭንቅላት ወይም የተለያየ ማንነት ይዘው የተወለዱ እውነተኛ ጀግኖች አሉ። ሳይንስና የሕክምና ባለሙያዎችን ግራ ያጋቡ፣ አንዳንዶቹ በትዳር ተሳስረው ልጆችን ያፈሩ፣ ሌሎቹ ደግሞ በአንድ አይን ሌላኛውን የሚያየውን ማየት የሚችሉበት እጅግ አስገራሚና አስፈሪ የህይወት ጉዞ ዛሬ ወደ እናንተ ይዘን መጥተናል። ሙሉ በሙሉ እውነተኛ የሆኑ 10 የተጣበቁ መንትዮች ታሪክ ከመጀመሪያ እስከ መጨረሻ ስናቀርብላችሁ በአድናቆት እንደምትቀልጡ አንጠራጠርም። እስከ መጨረሻው አብራችሁን ተጓዙ። 10ኛ ቻንግ እና ኤንግ ባንከር፣ የመጀመሪያዎቹ ሴማውያን። ታሪካችን የምንጀምረው እንደ ኢሮፓያን አቆጣጠር በ1811 በታይላንድ የቀድሞ ሲያም ከተወለዱትና ሲማውያን መንትዮች የሚለውን የዓለም አቀፍ መጠሪያ ከዓለም አቀፍ ካስተዋወቁት ታዋቂዎቹ ወንድማማቾች ነው። በደረት አካባቢያቸው በካርቴጅ የተጣበቁ ሲሆን ጉበታቸው በጋራ ይጋሩ ነበር። በወቅቱ የነበረው ንጉስ እንደ እርግማን ቆጥሯቸው ሊገድላቸው አስቦ የነበረ ቢሆንም በኋላ ግን ወደ አሜሪካ አቅንተው በሰርከስ ስራ ትልቅ ሀብት አትርፈዋል። የሚገርመው ነገር ሳራና አድላይድ የተባሉ ሁለት እህትማማቾችን አግብተው በድምሩ 21 ልጆችን በሰላም አፍርተዋል። ለዚህም ሲሉ 4 ሜትር ስፋት ያለው ልዩ አልጋ አሰርተውም ነበር። በትዳር ህይወታቸው ውስጥ በየ3 ቀኑ ከአንዱ ቤት ወደ ሌላው ቤት በመቀያየር የግል ህይወታቸውን ያስከብሩ ነበር። በ1874 ቻንግ በሳምባ ምች ሲሞት ኤንግ ከ3 ሰዓታት በኋላ በድንጋጤና በደም መርጋት ህይወቱ አልፏል። የህክምና ባለሙያዎች በኋላ ላይ እንዳረጋገጡት በወቅቱ ዘመናዊ ቀዶ ጥገና ቢኖር ኖሮ በቀላሉ መለየት ይቻል ነበር። 9ኛ ብሪትኒ ሄንሰል፣ የአንድ አካል ሁለት መሪዎች። ሁለት ጭንቅላት ያላት ሴት መኪና ስትነዳ ብታዩ ምን ትላላችሁ? በአሁኑ ሰዓት በዓለም ላይ እጅግ ታዋቂ የሆኑት እነዚህ የአሜሪካ ሚኒሶታ እህትማማቾች አንድ አካል ሁለት እግሮችና ሁለት እጆች ሲኖሯቸው ሁለት ጭንቅላትና ሁለት የተለያዩ አንጎሎች አሏቸው። የግራውን ክፍል አንዷ ስትቆጣጠር ቀኙን ደግሞ ሌላዋ ትቆጣጠራለች። ሳያዩና ሳይነጋገሩ እጅግ በሚገርም ቅንጅት መኪና በጋራ ይነዳሉ። ሁለት መንጃ ፈቃድ አውጥተዋል። ይዋኛሉ፣ ፒያኖ ይጫወታሉ። በጉርምስና እድሜያቸው ላይ የተለያዩ የፋሽን ምርጫዎችና የምግብ ፍላጎቶች ስለነበሯቸው ከፍተኛ ስምምነት ማድረግ ነበረባቸው። በቅርቡ ጆስ ቦሊንግ የተባለ የቀድሞ የአሜሪካ ወታደር ማግባታቸው ዓለምን አስገርሟል። በአሁኑ ሰዓት የዩኒቨርሲቲ ትምህርታቸውን አጠናቀው የመጀመሪያ ደረጃ ትምህርት ቤት መምህራን በመሆን በጋራ እያስተማሩ ይገኛሉ። ደሞዝ ግን የሚከፈላቸው የአንድ ሰው ነው። 8ኛ ሮኒ እና ዶኒ ጋሊዮን፣ ረጅም ዕድሜ የኖሩት ጀግኖች። 68 ዓመታትን ፊት ለፊት ተፋጦ መኖር፣ ሳይነጣጠሉ ረጅም ዕድሜ የኖሩ ተአምረኞች። እነዚህ ወንድማማቾች በዓለም ታሪክ ውስጥ ሳይነጣጠሉ ረጅም ዕድሜ በመኖር በጊነስ የዓለም መዝገብ አስመዝግበዋል። በ1951 አሜሪካ ውስጥ ሲወለዱ ዶክተሮች ከ24 ሰዓት በላይ ኖሩም ብለው ነበር። በሆዳቸውና በወገባቸው የታችኛው ክፍል የተያዙ ሲሆን የየራሳቸው ልብ፣ ሳምባና ጨጓራው ቢኖራቸውም የምግብ መፍጫና የወንድነት አካልን በጋራ ይጠቀሙ ነበር። በልጅነታቸው በሰርከስና በትዕይንቶች ላይ በመስራት ቤተሰቦቻቸውን ያስተዳድሩ ነበር። ትምህርት ቤት ለመግባት ቢሞክሩም ሌሎች ተማሪዎች ያደናቅፋሉ በሚል ተከልክለዋል። እድሜያቸው የገፋ ሲሄድ የአከርካሪ አጥንት ህመም ቢያጋጥማቸውም ወንድማቸው ጂም ልዩ ቤት በመስራት ተንከባክቧቸዋል። እርስ በእርስ በመረዳዳት እስከ 2020 ዓመተ ምህረት ድረስ በ68 ዓመታቸው በሰላም እስካረፉበት ጊዜ ድረስ አብረው ኖረዋል። 7ኛ ሎሪ እና ጆርጅ ሻፔል፣ የአስተሳሰብ ነፃነት። አንደኛው ወንድ መሆን ሲፈልግ ሌላኛዋ ግን ሴት ሆና የቀጠለችበት የሚስጥር ህይወት።
በጭንቅላታቸው የተጣበቁ እህትማማቾች ነበሩ። 30% የሚሆነው የአንጎል ክፍልና ወሳኝ የደም ስሮችን ይጋሩ ነበር። የተወለዱት በሴት አካል ቢሆንም በ2007 ዓ.ም ዶሪር በኋላ ጆርጅ ራሱን እንደ ወንድ እንደሚያይ ገልጾ ጾታውን ቀይሯል። ጆርጅ በዊልቸር የሚሄድ ሲሆን ሎሪ ደግሞ በእግሯ እየገፋችው በዓለም ዙሪያ ይጓዙ ነበር። ጆርጅ ታዋቂ የሀገር ውስጥ ሙዚቃ ካንትሪ ሲንገር ዘፋኝ ሲሆን ጀርመን እና ጃፓን ድረስ ሄዶ ዘፍኗል። ሎሪ ደግሞ በሆስፒታል ውስጥ በልብስ ጥበት ትሰራና ቦውሊንግ ትጫወት ነበር። የግል ህይወታቸውን ለመጠበቅ በቤታቸው ውስጥ ተለዋዋጭ ክፍሎችን ይጠቀሙ ነበር። አንደኛው ሲታጠብ ሌላኛው መጋረጃ ጋር ይቆም ነበር። በ2024 ዓ.ም በ62 ዓመታቸው ከዚህ ዓለም በሞት ተለይተዋል። ስድስተኛ ማሻና ዳሻ የሶቪየት ህብረት ሚስጥር። አንዷ አልኮል ስትጠጣ ሌላኛዋ የምትሰክርበት የጭካኔ ሳይንስ ምርምር። በ1950 በሩሲያ የተወለዱት እነዚህ መንትዮች በወገባቸው የተጣበቁ ነበሩ። 2 ጭንቅላት፣ 4 እጆችና 3 እግሮች ነበራቸው። በተወለዱ ማግስት የሶቪየት ህብረት መንግስት ከወላጆቻቸው በግዳጅ በመንጠቅ በሳይንስ ተቋም ውስጥ ረጅም ዓመታትን ለጭካኔ ምርምር ተጠቅሞባቸዋል። የሳይንስ ሊቃውንቱ አንደኛውን በበረዶ ሲቀጠቅጡ ሌላኛው የሙቀት መጠኗ ይለዋወጥ እንደሆነ ያጠኑ ነበር። የነርቭ ስርዓታቸው የተለያየ ቢሆንም የደም ዝውውራቸው ግን አንድ ነበር። በዚህ ምክንያት ማሻ አልኮል ስትጠጣ፣ ዳሻ ምንም ሳትጠጣ ስትሰክር ነበረ። አንዷ ስትታመም ሌላኛዋ ጤነኛ ትሆን ነበር። ይህ የጭካኔ ህይወት የአእምሮ ጠባያቸውን ለውጦታል። ማሻ ጨካኝ ስትሆን፣ ዳሻ ግን የዋህ ነበረች። በ2003 ማሻ በልብ ህመም ስትሞት ዳሻ ከተበከለ ደም የተነሳ ከ17 ሰዓታት በኋላ አብራት ህይወቱ አልፏል። አምስተኛ ላዳንና ላሊህ ቢጃኒ የህግ ባለሙያዎቹ እህትማማቾች። ለብቻዬ መስታወት ውስጥ ማየት ፈልጋለሁ ብለው ህይወታቸውን ለቀዶ ጥገና የሰጡት ቆራጦች። በኢራን የተወለዱት እነዚህ እጅግ ቆንጆ እህትማማቾች በጭንቅላታቸው ጎንና ጎን የተጣበቁ ነበሩ። ምንም እንኳን ፊታቸው መታየት ባይችሉም በአንድነት ተምረው ሁለቱም የህግ ትምህርት ዲግሪ በጋራ ተቀብለዋል። ነገር ግን ፍላጎታቸው የተለየ ነበር። ላዳን ጠበቃ መሆን ስትፈልግ፣ ላሊህ ደግሞ ቴሄራን ውስጥ ጋዜጠኛ መሆን ትመኝ ነበር። በአንድነት መኖር ሰልችቷቸው ለመለየት ወሰኑ። ለዓመታት የጀርመኖች ዶክተሮች ቢጠይቁም ቀዶ ጥገናው አደገኛ መሆኑን ተነግሯቸው ነበረ። በመጨረሻ ግን ብንሞትን ተለይተን መሞትን እንመርጣለን በማለት ወደ ሲንጋፖር አቀኑ። እንደ አውሮፓውያን አቆጣጠር በ2003 በሲንጋፖር በተደረገ የ50 ሰዓታት ከፍተኛ ቀዶ ጥገና በዓለም ዙሪያ ያሉ ሚዲያዎችን በቀጥታ ይከታተሉት ነበር። በሚያሳዝን ሁኔታ ሁለቱም ዋናው የአንጎል ደም ስር ከተቆረጠ በኋላ በከፍተኛ ደም መፍሰስ በጥቂት ደቂቃዎች ልዩነት ህይወታቸው አልፏል። አራተኛ ክሪስታና ታቲያና ሆንጋን አእምሮ የሚጋሩት እህትማማቾች። አንዷ ስትኮረኮር ሌላኛዋ የምትስቅበት፣ የአንዱን ህመም ሌላው በቀጥታ የሚሰማው ድንቅ አንጎል። እነዚህ በካናዳ ብሪቲሽ ኮሎምቢያ የሚኖሩ ህፃናት በጭንቅላታቸው የተጣበቁ ናቸው። ሳይንቲስቶችን ያስገረመውና በዓለም ታሪክ ታይቶ የማይታወቀው ትልቁ ሚስጥር በጭንቅላታቸው ውስጥ ታላመስ የተባለ የአንጎል ክፍል መጋራታቸው ነው። ይህ ክፍል የስሜት መረጃዎችን የሚያስተላልፍ በመሆኑ አንደኛው አይኑን ቢጨፈን እንኳን በሌላኛው አይን የሚታየውን ማየት ትችላለች። አንዷ ቲቪ ስትመለከት ሌላኛው አይኗን ጨፍና የፊልሙን ይዘት መናገር ትችላለች። አንዷ ውሃ ስትጠጣ ሌላኛዋ ጥሟ ይረካል። አንዷን በድንገት እግሯን ቢቆነጥጧት ሌላኛዋ ትጮሃለች። ይህን አስገራሚ ተፈጥሯቸው ሳይንስ ስለ ሰው ልጅ አእምሮ እና ስለ ንቃተ ህሊና ያለውን እውቀት ሙሉ በሙሉ ቀይሮታል። በአሁኑ ሰዓት በተለያየ እንክብካቤ በትምህርት ቤት ውስጥ ይገኛሉ። ሶስተኛ ሚሊና ክርስቲን ማክኮይ በባርነት ተሽጠው በዓለም ዙሪያ ታዋቂ ዘፋኞች የሆኑት የጥቁር ህዝቦች ኩራት። በ1851 በአሜሪካ ሰሜን ካሮላይና
በባርነት ዘመን ከድሃ ጥቁር ቤተሰብ የተወለዱ እህትማማቾች ናቸው። በጀርባቸውና በወገባቸው የታችኛው ክፍል የተጣበቁ ነበሩ። ገና በሕፃንነታቸው በባሪያ ፈንጋዮች ተጠልፈው ለተለያዩ ሰርከሶች በከፍተኛ ገንዘብ ተሽጠዋል። በተለያዩ ሀገራት እየተዘዋወሩ የሰው ልጅ እንግዳ ፍጥረት ተብለው እንዲታዩ ይደረጉ ነበር። ነገር ግን በሚያስደንቅ የሙዚቃ ተሰጧቸው በ5 ቋንቋዎች እየተናገሩ በመላው ዓለም በሚያምር ድምጻቸው ሙዚቃ በማቅረብ ባለ 2 ጭንቅላቷ የምሽት ወፍ የሚል ስም አግኝተዋል። አንደኛዋ ሶፕራኖ ስትዘፍን፣ ሌላኛዋ አልቶ በመቀበል ድንቅ ዜማ ያወጡ ነበር። ንግስት ቪክቶሪያን ጭምር በቤተ መንግስት ዘፍነው አስደምመዋል። በመጨረሻም የራሳቸውን ነፃነት በገንዘባቸው ገዝተዋል። ለቤተሰቦቻቸው ትልቅ እርሻ ገዝተው በሰላም ኖረዋል። በ1912 በሳምባ ነቀርሳ ህይወታቸው አልፏል። ሁለተኛ፣ ዴኒዝ እና ቫዮሌት ሂልተን የሆሊውድ ኮከቦች በታዋቂነት ተንሸብሽበው በመጨረሻ ግን በግሮሰሪ ውስጥ በድህነት የሞቱት የሆሊውድ ቆንጆች። በ1908 በእንግሊዝ የተወለዱት እነዚህ መንትዮች በወገባቸው የተጣበቁ ነበሩ። እናታቸው ያላገባች በመሆኗ እንደ እርግማን በመቆጠሯ ለአንድ ሜሪ ሂልተን ለተባለች የባር አዳራሽ ባለቤት በገንዘብ ሸጠቻቸው። ሜሪና ባለቤቷ ልጆቹን በጭካኔ እየገረፉ የዳንስና የሙዚቃ ትምህርት አስተማሯቸው። በጃዝ ሙዚቃ፣ በክላሪኔት እና በዳንስ እጅግ የተካኑ በመሆናቸው በ1920ዎቹና 30ዎቹ በአሜሪካ ትልቅ ዝናን አትርፈዋል። ቦብ ሆፕን ከመሰሉ ታዋቂ ሰዎች ጋር ሰርተዋል። ፍሪክስ በተባለው ታዋቂ ሆሊውድ ፊልም ላይ ጭምር ተውነዋል። የራሳቸውን የፍቅር ህይወት ለመምራት ከፍተኛ ትግል ያደረጉ ሲሆን ፍቅረኛ ቢኖራቸውም መንግስት ጋብቻ ከተፈጥሮ ውጪ በሚል ይከለክለው ነበር። በመጨረሻም በአስተዳዳሪዎቻቸው ተጭበርብረው ሳንቲም አልባ በመሆን በአንድ ትንሽ ግሮሰሪ ውስጥ ድንች እየላጡ ሲሰሩ ቆይተው በ1969 በሆንግ ኮንግ ፍሉ ጉንፋን በሽታ ህይወታቸው አልፏል። ዶክተሮች እንዳረጋገጡት አንዷ ከሞተች ከ2 ቀን በኋላ ሌላኛዋ በሰውነት መበስበስ ሞታለች። አንደኛ፣ ጋንጋና ጃሙና ሞንዳል የሸረሪት እህትማማቾች በአንድ ወንድ ላይ እኩል ፍቅር የወደቁና ፍቅራቸውን በጋራ የተጋሩት እህትማማቾች። በህንድ ሀገር የተወለዱት ጋንጋና ጃሙና በሆዳቸውና በወገባቸው የተጣበቁ በመሆናቸው እና በ4 እጆችና በ3 እግሮች በመሄዳቸው ዘ ስፓይደር ሲስተር በሚል ስም በሰርከስ ስራ ይታወቃሉ። ቤተሰቦቻቸው ለእግዚአብሔር ቁጣ ነው በሚል በጫካ ጥለዋቸው የነበረ ቢሆንም በሰርከስ ቡድን ተለቅመው አድገዋል። በአንድ አካል ላይ 2 ጭንቅላትና 2 ጨጓራ ቢኖራቸውም የሽንትና የመጸዳጃ አካልን በጋራ ይጠቀሙ ነበር። በአንድ ወቅት በአንድ ሰርከስ ውስጥ አብሮ በሚሰራ ጃስሙንዲን በተባለ የድምጽ ባለሙያ ሁለቱም በፍቅር ወደቁ። የሚገርመው ነገር ያ ወንድ ሁለቱንም እኩል በማፍቀሩ ለብዙ ዓመታት ሶስቱም በአንድ ቤት ውስጥ በፍቅርና በደስታ ኖረዋል። እሱን ስናየው በመጀመሪያ እይታ ነው ፍቅር ያዘን፣ እሱም እኛን በእኩል ዓይን ነው የሚያየን በማለት በቃለ መጠይቃቸው ተናግረዋል። ውድ ተመልካቾቻችን ዛሬ ተመለከትናቸው እነዚህ 10 አስገራሚ ታሪኮች የሚያሳዩን አንድ ትልቅ እውነት አለ። ሰብአዊነት፣ እርስ በርስ መደጋገፍ፣ ፍቅርና የተስፋ ጥንካሬ የትኛውም የተፈጥሮ ፈተና ማሸነፍ እንደሚችል ነው። አንዳንዶቹ በአንድ አካል ሙሉ ህይወትን በደስታ መርተዋል። ሌሎቹ ደግሞ በሳይንስ ታግዘው ተለይተው አዲስ ህይወት ጀምረዋል። እኛ ዛሬ ሙሉ አካል ኖሮን 2 እጅና 2 እግር ኖሮን ለምንድን ነው በትንሽ ነገር የምናማርረው? እነዚህን ጀግኖች ካየን በኋላ ለህይወታችን ያለን እይታ ሊቀየር ይገባል። ህይወት የተሰጠን ትልቅ ስጦታ ናት። ከነዚህ 10 አስገራሚ ታሪኮች ውስጥ እናንተን ይበልጥ ልባችሁን የነካ ወይም ያስገረማችሁ የትኛው ነው? በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ፓርት 2 15 መንትዮችን እናያለን። እስከምንገናኝ ድረስ ሰላምና ጤና ለእናንተ ይሁን። ቻው።